እንዳትወጣ እኔም ፌመስ ነኝ ብሎ መንገድ ላይ እያስጨነቁ ነው። በሱ አትምጡብኝ በልዬና ትንኩ በልዬና ትንኩ በሱ አትምጡብኝ በልዬና ትንኩ በልዬና ትንኩ በልዬና ትንኩ ልብሱ ባህላዊ ኢንፊኒክስ ነው ስልኩ አሉክ። ምንድነው ኢንፊኒክስ? ምንድነው ኢንፊኒክስ? የሚያውቁት ነገር አለ መሰለኝ። ምንድነው አበባ አስረዱና። ሶስት አበባ ሶስት ሮዝ ጋይ ሶስት አበባ የጫውታ እኮ አበባ ያስፈልጓል። ማርያምን እንዴ ሶስት ሮዝ እኛ ጋር ቢያቅትም እሱ ጋር ሙሉ ተዳችሁ ማርያምን እንዴ እኛ ጋር ካቃታችሁ እሱ ጋር ሄዳችሁ ከዚህ ሁለት ሰው ጋይ ሶስት ሮዝ ሁለት ሰው ጋይስ አብይ ያሰራው ኮሪደር ፈረሰ። አብይ ያስገነባው ኮሪደር ፈረሰ። በላቸዋል እንጂ ገግሞ የፈመሰ አሉ። ገግም ምንድነው ጋይስ? ገግሞ እናቴ አቤት ግጥም ስማ አይ ምንድነው ወላይትኛ ነው ምንድነው የመጀመሪያ ቋንቋ? ወላይትኛ የመጀመሪያው ቋንቋ ወላይትኛ ነው። እሺ በአማርኛው ተጽፎላል። አዎ አፈጣጠር አቤት የእግዚአብሔር ስራ ነው። አቤት የእግዚአብሔር ስራ ቴንክ ዩ አመሰግናለሁ። አዎ አፈጣጠር አቤት የእግዚአብሔር ስራ ነው። አቤት የእግዚአብሔር ስራ ነው። አቤት የእግዚአብሔር ስራ በላይ ጋር ደረሰች አማርኛ ሰክራ ተብሏል። አንገዳገድካት እኮ። እስኪ በወላይትኛ ግጥም ስጠኝ። እስካሁን ድረስ ይወል በኦሮምኛ አለ፣ በትግርኛ አለ፣ በአፋርኛ አለ፣ በሰው ኃይልኛ አለ። በወላይትኛ አይ ቲንክ የለኝም። እስቲ በወላይትኛ ካለ ግጥም ስጠን። የሚያስቀምየው ከዛ ተረጉም እንዳላል ካሉንም ያው ደስ ያለ ከቻልክ አይደለም ምን ቋንቋ አላስተረጎመም። እሱ ብቻ ግጥም እኔ መሳቅ ነው ደስ ይለኝ እንጂ እኔ አንተ ግጥም ናፍቆ ነበር ወይ ያለ ቤተሰብ የሰው አፈጣጠር